ጋይስ እስከ መጨረሻ ጨርሰናል። ነህልያ ጨርሰናል ማለት ነው። አያችሁት እንዴት ሲያምር ማሻአላ። ያው እናንተም ሞክሮት፣ እሺ ሞክሮት፣ አብራችሁኝ ሆኖ አበረታቱኝ ውዶች። ይሁት የታባቱ እንደሚያምር ማለት ነው። እና እናንተም ሞክሩት እሺ። እና ጋይስ ወደ አሰራሩ እንሄድ። ሌስኮ ወደ አሰራሩ እንሄድ እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እናንተ እስከ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አህለን ብያለሁ። አህለን ወሰህለን። ዛሬ ደግሞ እስኪ ለየት ባለ መልኩ ነህልያ ልሰራ ነው። ነህልያ ይባላል። ልሰራው እስከ መጨረሻው ተከታተሉን። ላይክ ሰብስክራይብ እያደረጋችሁ አበረታቱን። ቪዲዮዬን እየታየልኝ አይደለም። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እዚህ ጋር ዱቄት አለ፣ ዘይት አለ፣ እዚህ ጋር የተቀረው ቤኪንግ ፓውደር፣ ውሃ አዘጋጅቻለሁ። 2 እንቁላል አለ፣ ሀሊብ ኒዶ፣ ስኳር እንደዚሁ አዘጋጅቼ ስራ ነው ማለት ነው። እስከ መጨረሻው ተከታተሉኝ። ሁለት እንቁላል፣ ዘይት በሻይ ብርጭቆ፣ ስኳር፣ ቫኒሊያ ትንሽ እንትኑ ማለት ነው ለሽታ ለእንቁላሉ ሽታ። ከዛ ደግሞ ቤኪንግ ፓውደር፣ ጨው፣ ሀሊብ ኒዶ 3 ማንኪያ ሾርባው ማለት ነው። 3 ማንኪያ እርሾ፣ እና ውሃ 2 ኩባያ ወይም ደግሞ 450 ሚሊ ሜትር ነው መሰለኝ፣ እንደዛ ነው። እና ሁሉንም አንድ ላይ አስገብተን እንፈጫቸዋለን ማለት ነው። ይሄው ዱቄት አለ እዚህ ጋር ዱቄት ማዘጋጅቻለሁ። እናንተ የሚበቃችሁን አትስሩ ዱቄቱ ማለት ነው። እኛ ጋር ግን ቤተሰቡ ብዙ ስለሆነ እንትን ብያለሁ፣ ትንሽ በዛ ይላል ዱቄቱ ማለት ነው። እና ማሽን ካላችሁ ማሽን ፈጫ አሪፍ ነው። በእጅም እኮ መፍጨት ይቻላል። ፈጫ በደንብ እንዴት አድርጎ እንደሚያሸው ይሻላል ማለት ነው እንጂ በእጅም እኮ መሸጥ ይቻላል ማለት ነው። በተለይ ደግሞ ይሄ ብቻ ያላችሁ በጣም ከዛ ግማሽ ሰዓት እንጠብቀዋለን ማለት ነው። ግማሽ ሰዓት ጠብቀን ወይም 30 ደቂቃ ማለት ነው። ወይም ደግሞ 20 ደቂቃ 30 ደቂቃ ጠብቀን ኮፍ ሲልልን እንሰራዋለን። እሺ አብረን ሆኖ ከኛ ጋር አብረን ተከታተሉ። ላይክ ሰብስክራይብ ያደረጋችሁ አበረታቱ ውዶች። በጣም ቪዲዮ ለቃለሁ ምንም እይታ የለውም እና አበረታቱ ነው የምላችሁ። ከግማሽ ሰዓት በኋላ ነው ይሄ እንደዚህ ሆነ ማለት ነው። እና አሁን ደግሞ በቃ እንሰራዋለን ማለት ነው። ስንሰራው ደግሞ አብራችሁ ሆኑ እሺ። እሺ ጆን አዘጋጅቻለሁ። ይሄን አለ ማለት ነው። ጆን በዚህኛው ነው የምሰራው። ይሄኛው ስለዚህ እንዴት እንደምሰራ ላሳያችሁ ነው። አሁን ማለት ነው ይሄንን ሊጡ
ማለት ነው። እንደዚህ እያደረግን ይኸው እንደዚህ እያደረግን ማለት ነው። እንደዚህ እያደረግን ከዛ ጅቡን እናስገባለን ማለት ነው። አያችሁት? ጅቡን አስገብተን ይኸው እንደዚህ እንዘጋዋለን። እንደዚህ እንዘጋውና ከዛ እንቋጥረዋለን ማለት ነው። እንደዚህ ቋጠር እናድርገን እንደገና ደግሞ እንዲዘጋልን እዚች ጋር እንደዚህ ቋጠር ነው ማለት ነው። አያችሁት? እንደዚህ ነው የምናደርገው ማለት ነው። ምናልባት ይኸው እንደዚህ ነው የሚሰራው። ይሄ ስሙ ነህልያ ይባላል። ነህልያ ይባላል ማለት ነው። ጣይር ነህልያ ይሉታል። ይሄ ከዛ ደሰያን እንጨርሰዋለን። ይሄ ይመስላል። ደግሞ አሁን ወደ ፍረን እንዳስገባው ደግሞ ፍረን አስገባዋለሁ። በፍረን ሲገባ ደግሞ ሳወጣው አሳያችኋለሁ ማለት ነው። ሹድ እሱም ብቻ አይደለም። ያው እዚህ ጋር ያው ሁለት ነው ሰራሁት። እናንተ ሁለት ነው ሰራሁት። እናቶች አበረታቱኝ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱኝ ብላችሁ እና በጣም ቪዲዮ ለቃለሁ ግን አይታይልኝም ለምን እንደሆነ አላውቅም። እንግዲህ ወተት እንቀባዋለን ማለት ነው። ግን ሰው ብዙን ጊዜ ሰው የሚቀባው እንትን ነው ማለት ነው። ምንድነው እንትን እንቁላል ነው የሚቀባው። እኔ ግን የትኛውን ፈጣር ስሰራ ወተት ነው የሚቀባው። በቃ ምንም ጣጣ የለውም። እንደ ልክ እንደ እንትን ነው ማለት ነው። ምንም እንትን የሚለው ነገር የለም ማለት ነው። እንቁላሉን ቀባችሁት ወተትም ተቀባ ያው ነው። ወተት ግን ሬንቦ ቢሆን ይመረጣል ማለት ነው ይቀባው ማለት ነው። ከዛ ይሄኛው እንደዛ እየቀባሁኝ ሰዋለን ማለት ነው። መልሼ የምናገር ቪዲዮ ይዩልኝ እስኪ በራቢያን $3 እንኳን ሞልቼ ፒን እንዴት አድርጌ እንደምከበር ራሱ ግራ ገባኝ። ቪዲዮ ብሰራ አይታይልኝም። ለምን እንደሆነ አላውቅም። ኧረ ቪዲዮ የሚታይልኝ ቀን ናፈቀኝ እኮ ናፈቀኝ ነው የምላችሁ። አሁን ይሄንን እንደዚህ ካደረግን በኋላ ደግሞ ምን እንቀባዋለን መሰላችሁ? በላይ ማለት ነው ሱምሱም ይባላል። ሱምሱም እንቀባዋለን ማለት ነው። ስምስም ነው። አዎ ስምስም አልኩኝ። ስምስም እና ይህንን ሱምሱም አድርገን ከዛ ወደ ፍረን ከተዋለን ማለት ነው። ይኸው እንደዛ ማለት ነው። ስወጣ ደግሞ እናያለን።
መጨረሻ አወጣ ነው። አሁን ደግሞ ምን እንደፋበታለን ማለት ነው። ሺራ የዛሬማ ያበደ ነው። ዛሬማ ቫይራል ካልወጣ ይሄ ቪዲዮ ወይኔ ማበዴ ነው። እሺ እንደማንም ብላችሁ ተባበሩኝ። እሺ ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እና የተለያዩ መዳም ቅመሞች አበረታቱኝ። እንበረታታ፣ እርስ በራሳችን እንደጋገፍ። እሺ ውዶችዬ እና የዛሬው በጣም ነው የሚያምረው። እንግዲህ